ፕሮፌት ጸሎት ሲያደርጉ አባታችን የሚለውን ጸሎት ለሰው ያደርጋሉ? ለሰው ያደርጋሉ ወይ? አዎ ጸሎት ለሰዎች አደርጋሉ ስላሉ ነው። አሁን የጸሎት ሰዓት ነው፣ ሰዎች ጸሎት ማድረግበት ሰዓት ነው ስላሉ ለምሳሌ ሰዎች ጸሎት ቢፈልጉ አባታችን የሚለውን ጸሎት ያደርጉላቸዋል? እኛ እኮ እናንተ አስቀድማችሁ አባታችን ወይ ልትሉ ትችላላችሁ። እኛ ግን ጸሎት ሲጸለይና ፕሮግራም በየቸርቹም ሆነ ሲደረግ መጨረሻ ድምዳሜ ጋር ሲደረስ እንደዛ ነው የሚጸለየው። አባታችን ይባላል። በእናንተ መጀመሪያ በአባታችን ተብሎ ሊጀመር ይችላል። ግን በእኛ ያ አንተ የምትለው አባታችን ጸሎት መጨረሻ ላይ ነው የሚጸለይበት። ኦኬ አባታችን የሚለው ጸሎት ላይ መንግስት ትምጣ፣ ፍቃድ በሰማዮች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬም፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ደፍተን አታግባ ይላል እና በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ሲል እሱ ክፍል እንዴት ነው የሚረዱት? እንዴት ትረዳለህ? አሁን ምን ያልክ አንተ ራሴ አንብቤ ወደ ፈተና እንዳንገባ ግልጽ አድርገህ እኮ እየተናገርክ ነው። ሰው ወደ ፈተና ያለ መግባት ከፈለገ በደሉም ይቅር እንዲባል የሚፈልግም ሰው የእግዚአብሔር ቃል ማቴዎስ 5:7 ላይ ያለው ቃል ሄዶ ማንበብ ይቻላል። ይቅርታ አድርግ፣ ልበ ንጹሕ የሆኑት እግዚአብሔርን ያዩታል ይላል። ይቅር በለ ወንድም ይላል። ያ ቃል ማስተናገድ አለበት ሰው። ስለዚህ አንተ ለጠየቅከው አንተ ራስህ ተናግረ ራስህ መልስ ሰጥተህበታል። እኔ ደግሞ በምኑ ላይ ነው መልስ በዚህ ዙሪያ ላይ የሚሰጠው? እሺ ጥያቄ ነበረው ምን መሰለው ፕሮፌት፣ እኛም የበደሉን ይቅር እንደምንል አንተም ይቅር በለን እያልን ነው አይደል? ይቅር እንደ አሁን ወደዛ ባንሄድና ወደዛ ባንሄድ በደንብ ስማ፣ ነገርኩህ። አንገት ላይ ያረከው መስቀል ከባድነ ዝቅታና ከፍታ ስጡ እናንተ። ይኸውልህ ስሰማ እዚህ የሚመታ መንፈስ ስላለ ነው የመጣሁት። ይኸው የሚወርቅ መንፈስ ስላለ ይኸውልህ ጨለማ ትውልድን ወደ ስህተት የሚመራ የሚያሾፍ መንፈስ ስላለ ነው ለመምታት ነው የመጣሁት። ረስቼ አይደለም። እኔን ከፍታ ሰጣችሁ ቆርጣችሁ ብትልኩም አገባኝም። እዚህ ውስጥ ያለው ግን ስፕሪቱ ይመታል። የጨለማ መንፈስ ካለ ትውልድን የሚያጨናንቅ ካለ ወደ ስህተት የሚመራ ካለ ትውልድን ወደ ስህተት የሚመራ ካለ ይመታል በኢየሱስ ስም። የጨለማ ስራ ልናፈርስ ገብተናል። ስለዚህ ዛሬ ወደዚህ የመጣ ይህንን የምታዩ የአባተ ብሩካን የተወደዳችሁ በኢየሱስ ክርስቶስ እምነት ያላችሁ አሁን እንጸልያለሁ። ሲጸልይ አሜን የምትሉ በእምነት አሜን ስትሉ ትፈወሳላችሁ። በኢየሱስ ስም ትፈወሳለህ። በኢየሱስ ስም። ኦርቶዶክስ ነበሩ በፊት እንደ ፕሮፌት ወደ ፕሮቴስታንት ከመሄዱ በፊት ኦርቶዶክስ ነበሩ ወይስ ከልጅነቱ? እኔን ነው ኦርቶዶክስ ነበሩ በፊት ወይስ ከልጅነቱ ጀምሮ ነው? አይ አይደለም። ኦኬ ከልጅነቱ ጀምሮ ነው። ኦርቶዶክስ አይደለም። ኦርቶዶክስ አልነበሩ ሆኖ የማያውቁም